ምናልባት ስለ ዲን ወይም ስለ ሸሪዓዊ ድንጋጋቶችን ከሆነ ሰው ጋር እየተነጋገርክ ወይ እየተወያየህ ሊሆን ይችላል። እዛ መሀልም አንተ ቃለ አላህ ቃለ ረሱል እያልክ የአላህንና የረሱልን አለይሂ ሰላቱ ሰላም ንግግርን እየተናገርክ እሱ በመሃል ይሄ ነገር ግን እኮ በእኔ አስተሳሰብ ብሎ ይመልስልሃል። ሐቢቢ መን አንተ ማነህ? እዚች ጋር የአላህ ቃል ነው የረሱል አለይሂ ሰላቱ ሰላም ንግግር ነው ተብሎ እየተነገረህ በእኔ አስተሳሰብ ግን ብለህ የምትናገረው ማን ስለሆንክ ነው አንተ? ልክ እንደ ሰሐቦች የሆነ ነገር ሲነገረን ሰሚዕና ወአጣዕና ይሄ ነው ሊፈርደን የሚገባው። ሰምተናል ታዘናል ካልሆነ የኔ ራእይ የኔ አስተሳሰብ እዛ ነገር ላይማ የሚጨመርበት ከሆነ እኮ ዲናችን ይበላሻል። አልኢስላሙ ቢነቅሊ ወለይሰ ቢልዓቅል ይባላል። እስልምና እንደመጣው ነው እንጂ በአእምሯችን ከገጠመልን ጋር አይደለም የምንሄደው። ስለዚህ እንደዚህ አይነት አስተሳሰብ ያለባችሁ ሰዎች ተስተካከሉ። እኛንም ቀጥተኛውን መንገድ ይምራን፣ እናንተንም እንደዛው። ለጓደኛህ ሼር አድርግለት። ማሰላም